ትሩንጎ ምን ሆነሽ ነው? እንደው ተው ጉድ ሆነናል። ጉድ ሆነናል? ምንድነው ጉድ ሆነናል? ሰው አይቶናል እኮ። እኔ ብልሽ ማን ያየን? ማን እሱ ማነው? ሞኝነት አይቶን ነው እኛ ቤት መጥቶ ዝርግፍ ነው አለ። የሚግፍ ሞኝነት አይቶ? አዎ ሞኝነት አይቶናል። አሁን ምንድነው የሚሻለው? ምን ስናደርግ? ምን ስናደርግ ይሆናል? ብቻ ተኝተን ሳለ ይሆን? አዎ ወንድማለም ወንድማለም ዲክራሽ አረዳለሽ ደባ ደናሽ ወንድማለም ዲክራሽ ደና ነሽ? ደና ነኝ እኔ። እንዴት ነህ አንተ? ደና ነኝ። አንቺ እንዴት ነሽ? እግዚአብሔር ይመስገን። አንተ ደና ነህ? እንዴት ከርመሻል? እግዚአብሔር ይመስገን ደና ነኝ። ዋ እንዴት ነህ? ሬሽ ወርቅ ደህና ነህ አንተ? ደህና ነኝ። ደህና ነሽ? ደህና ነኝ። መች መጣህ ነው? እኔማ ዛሬ ላይ የመጣው ቤት በርማ የለሽም። አዎ እኔ እኮ ከከብቶች ወደዛ ወደ ማሰው ሂጄ ነው። እና እንዴት ነህ? ደህና ነሽ ግን? ደህና ነኝ። አሁን ወደ ቤትና አቤት ቆየሁ አይደል? አሁን ማን ወደ ከብቶችን ማንሽን ልጅ ወደ ከብት እየመጣሁ አይደል? እና ቤት ቆይተህ ነው የመጣህ? ደህና ነሽ? እና ግን ደህና ነኝ። እና ወደ አፍረን ወደ ማሰው ኧረ ቤት ጃንቺ ቢሆንም ጀራ ብለሽ ምናምን ትመጫለሽ። ከብቶችን እስከ ዛኔ ልያቸው አሬሽ ወርቅ እና ደህና ነህ አይደለ? ደህና ነኝ። ደህና ነሽ አንቺ? ኧረ እኔስ ደህና ነኝ እግዚአብሔር ይመስገን። ኧረ በስመ አብ እንዴት አምሮብሻል አንቺ። ኧረ እሰይ 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 ደህና ነሽ? እና እኔማ ደህና ነኝ። ኧረ እንደው ጥሩ ከብቶቿማ ቆይቶሽ ነው? እህል ውሃ ቀምሼ ልምጣ ብያቸው እዛ ኩታሮችን አስጠብቂያቸው እየመጣሁ ነው። ኧረ ጥሩ ነው። በይዤ እንጀራም እንዳንበልጥሽ ነይ። እኔ ከብቶች ልሂድ እስከዛ ወደ ቤት እንሄድ እንጂ አብረን። ኧረ ተይው ቤትማ ቆይ ወይል ከብቶችን ደግሞ እስኪ ጀልያቸው እንግዳማ ከከብቱ እመጣለሁ እንድንገናኝ። በይሽ እዛ ስትመጪ እንጫወታለን። ወይ በይሽ ጠብቀ እመጣለሁ። እሺ ጠብቀኝ። በይሽ እጠብቅሻለሁ። ነይ በል ወንድማ ዝናቡ እንዴት አደርክ? ደህና እግዚአብሔር ይመስገን። ምትኩን አየኸው? ምን ነው ምን ሆነህ ነው? ደህና ነኝ። ፈልጌው ነው አላየኸውም? አሁን አይደለ ከብቶችን አይታቸዋል? ወደሱ ወደሚሄዱ እየሮጠ ሄደ። አሁን ነው ስትመጣ ያገኘው? አሁን ስመጣ ያገኘው። ቆይ ምን ሆነህ ነው? ኧረ ደህና ነኝ። በል ደህና ዋል።
እንጂ የሚሆን አሁንማ እንዲሁ ያለ ነገር የማይፈልገው ረሚስ እንዲሁ ምን አገባኝ ጉድ እኮ ነው እናንተ። አሁን ሁሉ ሰው ከየት ሰማ ይባላል? ታማማ ከሰማኝ በቃ ገደለችኝ። ምን ዋጋ አለኝ እንግዲህ? አሽተረንጎ ምንድነው ብቻሽን እንደዚህ የምታወሪ? ደህና ነሽ? ደህና ነሽ? እንዴት ነሻል? ደህና። እኔ እኮ ብቻሽን እንዲህ ስታወሪ ጊዜ ሆነሽ ነው ብዬ ነው። ብቻዬን? ምን ተፈጠረ? ችግር አለ እንዴ ብቻሽን የምታወሪ እንደዚህ? ኧረ ዝም ብዬ ሁሌ ብቻዬን አወራለሁ። አንቺ ሁሌ ብቻሽን የምታወሪ ተፈጠረ? ችግር አለ? እንዴት ነው? ምን ነው አንቺ? እኔ ምን አልኩ? ምን አወራሁ? ምን ሰማህ? ኧረ እኔስ ምንም አልሰማሁም። እኔ እኮ ብቻሽን እንደዛ ስትሆኚ ብዬ ነው። እና በእኛ ቀይ ሄደሽ ማትጨውጪ ዛማነሽ ወርቅ ቤት ጠምጦ የሚውሉ ኧረ እኔ በቃ ልጅ አይ የተፈጠረ ችግር አለ እንዴ? የዚህን ታህል ብቻን የሚያስወራ ችግር ምን አይነት ችግር ቢሆን? ይሄንማ ጄሽ ወርቅ መናገር አለብኝ። መቼም ያለ እሷ መቼም ሚስጥር የሚካፈላት የለም ነው። አካሄዷስ እንዴት ነው አንተ? ሰብሮ ነበር ማስቀመጥ እንደው ከልካላ ነይ ግዝ ነይ። ኧረ እንደው ምን አይነቱ ጅል ነው? ሁሌ ጅል ሆኖ ይቅርሙኝ። አሁን ቆይ ከሰው ክምር ከቶ የት አባቱ ሄዶ ነው? ኧረ ምን አይነቱ ልጅ ነው? በቃ እነ አባቤ ጋር ሊያጣላ እኮ ነው። ሰውን ለማጣላት ሆን ብሎ ነው የያዘ። አሁን አዋደምሴ ክምሩ እንደዛ አድርገው ሲበሉት ቢያይ ከባቤ ጋር ለማጣላት ነው እንጂ እንዴት ነው የሚል? አንተ የት ሄደህ ነው ከብቶችን ከሰው ማሳ ከተህ? የት ሄደህ ነው ከብቶችን ይገቡ? ከቧደምሴ እና በልተውታል? በልተዋል እንጂ አሁን ያን ያዋደምሴ በይ ከባቤ ጋር ልታጣላ ነው እንጂ ሰውን አላየም። ማየትም አላየም። ማን ያየ ሰው የለም ማለት? ያየ ሰው የለም። ሳዩ ቀስ አድርጌ ነው ያስወጣዋቸው። ደግሞ ሽመሌ ትዶ ነው። አይ ቅድም እንደወደኩ ምን ነው ደግሞ ወደክ? አያ ገብሬ እኮ ከብቶች ከሰው ማሳ እንዳይገቡብህ ብሎኝ እየሮጡ ስመጣ መግባታቸውን አይቷል እንዴ? እንዳይገቡብህ እኮ ነው እንዳይገቡብህ ወደር ወጥ ሲለኝ እዛ እየሮጡ ስመጣ እኮ ነው ረስቼው። አይ ኧረ እንደው ምኑ ልውሱሱ ነው አንተ? ቆይ ምን ልታረግ ነው ለቀህ ሄድክ? ወዴት ነው ሄድክ? እኔ እኮ ላለሚት እኮ ልነግራት ብዬ ነው። ምኑን ነው የምንነግራት? ምኑን ነው የምንነግራት? ተው ይቅርብህ። እንዴት የሚቀር ንገረኝ እንጂ ከብቶችን ከሰው ማሳ ያስከተተህን ጉዳይ እንዴት ማትነግረኝ? ካሳሁን እኮ እንዴት ነው? ምን ሆነ ነው አንተ? አንተ ካሳሁን እያበደ እኮ የት ነው እያበደ የሚያድ? ኧረ እኔ እንጃ ነው ያንም አላየሁትም። አትንኩት በላይ ነው እንደደበደበው ሰምተህ? አትንኩት ደግሞ በላይ ነው መቶት ነው። ኧረ አልደበደበውም። ገሬ ምንድን ነው የምትዋሺ ደግሞ አሁን እያልክ አይደለ? አልመታውም። አንተ መቼ መቶት ነው?
ኧረ ተው እንግዲያማ በልጄ እነግረዋለሁ። ኧረ ቆይ አይደለም አሁን ሄደህ የምትናገር ምን ሆነህ ነው አንተ? ካሳሁን ሄድማ እንግዲያማ አትንኩትን ሊመታው ነው የሚሆን አንተ አይደለም። ኧረ ክላስ እጄ ልንገረው እንጂ ቢመታውሳ አትመታ አይደለም አልኩህ አይደለም። በቃ ምን ነው መጥቶታል እያልከ የለውን በላይነን ከመተው ተናግሮ ሊመታው ነው እንጂ አልመታውም። አሁን እየነገርከኝ አይደለም? አልመታውም። ካሳሁን እኮ ጠባይ አይወድም። ኧረ ጠባይ አይወድም እያሉና እንደዛ እያበደ ሄደ ምን ማድረግ ነው? እና ከብቶ የጠፍተውት ነው የሚሆን። እጄ ነው የምነግረው። ኧረ ቶ ምን ያደርግልሃል? እነሱን አጣልተህ እሺ እነግርሃለሁ ግን አትናገርም አይደል? ኧረ እናገራለሁ እንጂ አንድ ቀን አትንኩት አይደል ብር ቢሰጠኝ አይደል የገፊ ልጅ እያልክ እንዳትናገር ያልከኝ እና በቃ አልናገርም። እሺ አንተም እንዳትናገር። እንዳትናገርም አልናገርብህም። እና እንደዛ ከሆነማ እኔም አልናገርም። አንተ ግን እንዳትናገርብኝ እና በቃ እንዳትናገር። እሺ አሁን ወዴት እየሄድክ? እኔማ ወደ ከብቶች ልሄድ ብዬሽ እኮ ነው አሁን የመጣሁ። በልሽ በል ቀጫሪ ሱልል ነው የሚያደርገው ፊትም ዋ እስኪ ምኑ ነው ተነጋግራችኋል እንዴ? ኧረ ምንም አንተ ና እስኪ ና አንተ ምን አባይ ይሁን ብለህ ነው ደግሞ ወደ የተወዳወድ? እኔ እኮ አልተናገርኩም። አልተናገርኩም? ለገብሬ ምንድን ነው ያልከው? ለገብሬ እኮ አልነገርኩትም። ለአለሚቱ ልነግራት ስሄድ ገብሬ ከብቶች ይገቡብሃል ከሰው ማሳብ ብሎ ሰደደኝ። አለሚቱ ልነግራት ስሄድ ምኑን ነው የምትነግራት? አንተ ስስማት አይቼህ ትርንጎን እና እንደ ሰልፍ እንዳትታነቅ ንገር ለፈዩ አያ ኢሳም የታበነው ደግሞ ስስማት ያይ እኛ መንገድ ትሰማኛለህ? ለማንም ሰው ይሄን ነገር ብትናገር አንቄ ነው የምገል። እኔ አልናገርም። ትችዋለሁ። አትናገርም? ትችዋለሁ። አልናገርም። እስኪ ወንድሜ ይሞት በል። እስኪ ወንድሜ ይሞት አልናገርም። ይኸውልህ ከተናገር ወንድሜ ይሞትብሃል። ይሞታል? አዎ ትናገር ከሆነ ይሞትብሃል። አልናገርም። ካልተናገርህ ግን አይሞትም። ወንድሜ ይሞት አልናገርም። ወንድሜ ይሞት አልናገርም። ቆይ ደግሞ ይኸውልህ ማትናገር ከሆነ ይህንን እንካ ያዝ። ገቢው ስትል ወይ ለጫማ ወይ ለሆነ መግዣ ይሆናል፣ ወይ ለልብስ ወይ ለጫማ መግዣ ይሆናል። አንጨመረበት። እንዳትናገር ብዬ ነው የሰጠው። እሺ ለወንድሜ ልንገረው። እንዳትናገር ዝም ብለህ ያዝና ለሆነ ነገር መግዣ ወርቁ አግኝቼው ነው ትላለህ። በል ነግሬሃለሁ። ካሳሁን ሰጠኝ ብር ብለህ እንዳትናገር። እሺ አልናገርም። ከተናገር ነግሬሃለሁ። አንቄ ነው የምገልህ። እኔ አልናገርም። ትችዋለህ። በል አሁን ሂድ። እና ልጓጃም ደግሞ እሱ ካሳሁን ጠብቀው እንዴት ነህ? ደህና ነህ? እንዴት ነህ? ኧረ የጠፋ ሰው ደህና ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? ደህና ከረም? ደህና ነኝ። እናንተ እንዴት ናችሁ? ኧረ በአባቴ ሞት አሁንማ ጠፍታለህ። እኔማ ምን ጠፋለሁ ብለህ ነው? በሌነሳ እንዴት ነው? ደህና ናችሁ እናንተ? በላይነህ ደህና ነው። አንተ ብቻውን ሆኖ አንከልክዬ ገደልኩት እንጂ ደህና ነው። እናንተ እንዴት ነህ? ክራሞት እንዴት ነው? ደህና ነኝ። ምን አዝመረማ ምን ይሆናል ብለህ ነው? ወቅቱም ደህና ወቅት ነው የዘንድሮ እንኳን የነበረ እንዲሁም አንተ ጠቆር ብለሃል እንግዲህ እንዲያው ምን ወቅቱ ነው ምናባቱ የሰራ ሰው ያስታውቃል። ስራው ነው ብለህ ነው እንዲህ የሚያጠቁኝ?
እንዲሁ ባዬ እንደዚህ አድርጎ ጥብስ አድርጎ የበለኝስ እንዲሁ የሴትየቱ ነገር ነው እንጂ ስራውስ እንዲሁ ዛንታ አለም አይደለም ነበር። ምን ነው ተጋጫችሁ? ምን እንዲሁ እባክህ እንዲሁ በግዴታ ነው እስከ ዛሬ እራስኩ የከረምኩ እንዲሁ እህል ውሃ ነሱ ይባክ እንዲሁ ሙት ገደለኝ ዝም ብሎ ስራው እየመጥቼም ደረቅ እንጀራ ነው የምታቀርበው። ምን አሁን ተሆንማ ያለም እጆች አለ ደግሞ ስራው እየመጥቼም ጦም የማድር ሆነ አሁን ተሆነማ ምን ነው ምን ይሆናል? ኧረ እንዲሁ አንተ አደራም እንዲሁ እንደዛውኝ እኮ ደግሞ ተዳፍቼ ስመጣ እንዲሁ ምን አልኳት ሰላሜን ብትሰጠኝ እንጀራው ይልቅ እንጀራውን እስቶ እንዲሁ እዛው እንጀራዬን ሳትና እንዲሁ ደረቁን እንጀራ ቢሆን በልቼ ቆሎውን በልቼ አድራለሁ። ሰላሜን እኮ ደግሞ ሰጣችኝ አልኩ። ኧረ አንተ ምን አይነት ግብ ሰው ነህ? እንዲሁ ምን አባቱ አውቅላታለሁ ብለህ ነው እንዲሁ አሁን ስትረስቸው እንዲሁ ሳልጠይቅ እዛ ላይ ስትመጣ ቅድም እያየሁ ነበረ። ፊት እንዴት ነው ልክ አይደለም ነበር። የተፈጠረ ችግር አለ እንዴ? ምን ነው ምን አየብኝ? ምን ሆንኩኝ? ኧረ እንዲሁ እዛ ላይ እኮ እንዲሁ ብቻህን አዝነህ ስትመጣ ወይ ሰውዬው ምን ሆኖ ምናምን እያሉ ጠይቅ ስል እኮ ነው እስካሁን ወሬ ይዘን። ደህና ነኝ። ምን አባት ይሆናል ብለህ ነው ዝም ብዬ አንዱ እየተብከነከንኩ ነው እንጂ ደህና ነኝ። ምንድነው በቀዩ የተፈጠረ ችግር አለ እንዴ? ምን ነው በዛ ቅድም ስመጣ ትርንጎም ብቻዋን አግኝቻት ባልሰማችንም ምናምን ስለሰማኋትና ምንድነው ምናምን ስላት እንዲህ ሌላ ነገር እንደሆነ ሳትነግሪ ቀረች። እንደው ምን እንደሆነ እንደው ሰላምታውም የዛንታል አይደለም በቃ ልሄድ ምናምን ብላ ሄደች ጥለኝ። የተፈጠረ ችግር አለ እንዴ? ነው ኧረ ምንም አልተፈጠረም። እና ምን ስታወራ ሰማት? ምን አለች? እንዲሁ ታበባ ባልሰማች ስትል ሰማሁት። እዛው ወደዛ እንኳን እንዲሁ ምንም ስትል አልሰማሁት ማለት ፌደርሳለ እኮ ነው እንደገና ዞር ብዬሽ እጅ ሰላም ያልኳት። በልሽና አሁን ወዴት እየሄድክ ነው አንተ? ኧረ እኔማ ወደ ከብቶች እየሄድኩ አይደለ። ምን ነው የተፈጠረ ችግር አለ? እንጃ እኔ ደህና ነኝ። በልቃ ደህና ዋል እና በእኛ ቤት ብቅ በል። በልሽ በቃ በኋላ እመጣለሁ። በልሽ ብቅ በል ንሳ እንዳትቀርበል። በልሽ በቃ ሰላም ዋል። በል አሜን። እና ሰንደሻው እንዴት ነህ? አሎ ደህና ነሽ? አሎ እንዴት ነው ስራው? ሁሉ አሪፍ ነው። ምንም አይል። እንዴት ነው ሰው ሁሉ እየመጣ ነው? እየመጣ ነው። ምንም አይል። በዛሬ አረቄ እንዴት ነው? ራ ሸጋ ነው አንቺ አይደል? እዚህ ነው ወጣ እናንተ ነው? አዎ የኛው ነው። ዋ እንዴት እናንተ አረቄማ አንቺ ምርጥ። አዎ ምርጥ ነው። እናንተ ሀገር ተሞልቶ ወደ እናንተ መርጠን ምን መጣው ምርጥ በመሆኑ ነው። እና ያጂ እንጂ አንቺ እኔ ማመሽ ጠጣን አልጠጣም። እንዴት ያጂ ጠጭኛ? እኔ እኮ አልጠጣም አረቄ። አጠጭም? አዎ እኛንን እንዲያው እስከሚገለና አንድ ቀን ምን ብሎ እንደሞ አረቄ የሚገል ተቀራንቺ ማናት እንዲሸጥልሽ በልበል ነው እንጂ በቃ ምትይሽ? አረ እንደዛስ አይደለም። እንደዚህ እኔ ምን እንደሸው ይሄ አትንኩት ግን ጤነኛ ነው? እንዴት ደግሞ ተቀየው ደግሞ ከሱ ሌላ ጤነኛ አለ እንጂ አይደል? እንዴት በትርንጎ ምክንያት ከካሳውን ጋር ሲጣላ እየዋለ አንቺን ነው ማገባ እወድሻለሁ አፈቅርሻለሁ የሚል ጤነኛ ቢሆን ነው አለሽ አንቺ? አዎ አለኝ። ምን ነው አትንኩት አንቺ ላለሽ አፈቅርሻለሁ? አዎ አለኝ። ምን ነው ኧረ መታደልሽ አንቺ እና እንዴት ተስማማችሁ? ምን አልሽው? መቼም እምቢ አትይው መቼም ኧረ እባክህ እንዴት እምቢ ባለው እሱ ማን ስለሆነ ነው? እና ትንኩታውን ጠይቆሽ እንደው እምቢ ልትይው? አይ እሺ ነው የምለው። እና ታዲያ እና በቀር እሺ ነው እንጂ ሌላ ምን ልትይው? ኧረ እባክህ ናፈን ዝጋ። እንዴት ነው እሱ እሺ የምለው? እንዴት ምን ነው ተቀየው ሰው ጠፍቷል እንዴ? አትንኩት ተቀየው ምን ያንሰዋል? በይስ እሱ እኮ ማለት አንቺ የቀየው ሴት ሁላ እንዴት የሚሰግድለት እኮ ማን አትንኩት እና ኋላስ እኔ በሆነ ብሎ የሚመኙት እኮ ነው አንቺ። አይ ተሳስተህ ነው የሚሆነው። አውቀዋለሁ እኮ አትንኩትን በደንብ አድርጌ። እንዴት ታወቅሽው? ማን አትንኩት ማለት እኮ ጀግና ዘር የባላባት ልጅ እኮ ነው። ተስች ተከተማ ደረሽ የመጣው ብለሽ አሁን ልትረሽ ነው? ኧረ እኔ ሳረሰውት እና እኔ እኮ ስለማውቀው ነው እንደዚህ ስታካብድለት ጊዜ። እንዴት አንቺ መካበድ ሲያንሰዋል ደግሞ ለሱ አይደል? ኧረ እንደው መታደልሽ አንቺ። ኧረ እባክህ ሰው ቢሆንማ በትርንጎ ምክንያት ከካሳውን ጋር ሲጣላ እየዋለ እኔን ወደድኩሽ አፈቀርኩሽ አንቺን ነው ማገባ ይል ነበር። ይኸውልሽ አሁን ትርንጎን ወዷት መስሎሽ? እንግዳ ከትርንጎ ጋር ደራ ስለያዘው ነው እንጂ ደግሞ እሷን ወዷት ነው አንቺ አይደል? በጣም ማለቅ አድርገኝ ነው ተተማሪ አንቀባሮ ነው የሚያስተምርሽ። ከሰው በላይ ነው የሚያደርግሽ አይደል? አንቺ ጥሩ ድል ነው እንደው የገጠምሽ። ኧረ መታደልሽ አንቺ። እኔም አንተ ሰው ነህ ብዬ ላንተ መናገሬ። በል ጠጣ። ለግድ አሰይበትና ተጠቀሚበት አይደል? ውሃ እንዳያመልጥሽ። ወይ አትንኩት ደግሞ እኔን ቤት መጥቶ ነው ደግሞ ጥየቅ። እንደው ጭንቅላት እናንተ እንዴት ሳያማክሪ
ግሩም ነው እናንተ መች ሆነ የመጣ ኧረ ወይ ሰው ነህ ወይ ብርና ዋ ሰውየው ማሙች ከባድ ነው። እንደው ነው የምልህ ማንነት አቤት እንደው እነማን ናቸው? እኔስ እንደው ነው እንደው አለየኋቸውም አንቺ ጉድ ብዬ እኔ እኮ ሲጀምር ወደለው ቦታ ተከራድበው እንዳለ እንዲህ እንደው የሚማቱሙች እኮ ግርመኝ አንቺ ዋ አንቺ ግን ምን ሆነሻል? ኧረ እኔስ ደህና ነኝ። አይ እኔማ እንደው ሁኔታሽን ሳየው ልክ ማትመስይ ብዬ ነው። እንደው ስጋት ገባሽ እንዴ? ኧረ አልገባሁም መስሎህ ነው ሳይሽ እንደው ፍዝዝ ብለሽ እንደው ወደ ሌላ ቦታ የተሳብሽ ትመስያለሽ ብዬ አልፈዝሽም ምና ደግሞ እና ዲያስ እኔ አላየኋቸውም ግን እንደው ሙች ግን እንደው ዋ አንቺ ሰውየውማ ከባድ ነው ሙች እኔ የዛኝ ሰዓት እንዳለ እንዴት ፈጥጫ እኔም ፈጥጫ ባህር ዛፏን ሁላ እንዴት ነው ያደረኳት ሙች እንደው ግን እኔማ ግን እንደው አልክሳ የሸሸግኝ ነገር አለ እንደ አሞኛ ምን ሸሽግሻለሁ? እኔማ ግልጣ የለው ታውቂኝ የለ ሙች እኔ ካንቺ ብሽ አለሚቱ ታውቂኝ የለ እኔ ደግሞ ምን አባቱ መሸሸግ እንደው አዳ እንደው የለበሱት ፎጣ እንደው አይነቱ ምን አይነት ነው? እስቲ ትዝ ይበል። አይነቱ ምን ነበር አንቺ